ሰው የለኝም ያለ በሰው የተረሳ የዳነው መጻጉዕ ወወልድ ያዳነው ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔር የሚወዳችሁ እናንተም የምትወዱት ሁላችሁም የዚህ ቅዱስ ቦታ አገልጋይ ካህናት፣ ምእመናንና ምእመናት ሁላችሁም እንደየእድሜያችሁ ሕፃናትም ወጣቶችም በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በይቅርታውና በምሕረቱ በጸጋው እየተንከባከበ ሞትና ውድቀት በበዛበት ዓለም በቸርነቱ እየጠበቀ እስከዚህ ሰዓትና ጊዜ በሕይወት ሆነን በዚህ ሰዓት በዚህ ቦታ እንድንገኝ የፈቀደ የአባቶቻችን አምላክ ክብርና ምስጋና ለስሙ ይሁን። ምእመን እግዚአብሔር በኩሉ ቃሉ ወጻድቅ በምግባሩ ይሰውቆሙ እግዚአብሔር ለእለ ተንተኑ ያነስኦሙ እግዚአብሔር ለእለ ወርቁ። በመዝሙር 145 ቁጥር 44 ላይ ቁጥር 14 ላይ በሚገኝ እግዚአብሔር ቃል ዛሬ እግዚአብሔር ወዶና ፈቅዶ ድንቅ ስራውን ለኛ ያለውን ፍቅር ታላቅ የሆነውን አዳኝነቱን ለመመስከርና ለመማማር የምናደርገው የእግዚአብሔር ቃል በዚህ የመዝሙር ክፍል ይሆናል። እግዚአብሔር ለሁላችንም ምስጢሩን ይግለጽልን። ቁሞ መናገርም ተቀምጦ ማድመጥም እግዚአብሔር ጆሮን ሲከፍት ነውና የልባችንን ጆሮ ከፍቶ በሕይወት የምንኖርበትን ሕይወታችንን የምንለውጥበትን እርሱን ደስ የምናሰኝበትን ሕይወት የምናገኝበት እንዲያደርግልን ለሁላችንም ጥበብን ማስተዋልን ይስጠን። ምእመን እግዚአብሔር በኩሉ ቃሉ እግዚአብሔር በቃሉ ታማኝ ነው። ወጻድቅ በኩሉ ምግባሩ በስራውም እውነተኛ ነው። ይሰውቆሙ እግዚአብሔር ለእለ ተንተኑ የተፍገመገሙትንም እግዚአብሔር ይደግፋቸዋል። ያነስኦሙ እግዚአብሔር ለእለ ወርቁ የወደቁትንም እግዚአብሔር ያነሳቸዋል። ዛሬ ቅድስት ቤተ ክርስቲያናችን ታላቁን ጾማችንን ከጀመርን አራተኛውን ሳምንት መሰረት አድርጋ ለምእመናን እግዚአብሔርን ለሚያምኑ በቅድስት ቤተ ክርስቲያን ስር ላሉ ለሊቃነ ጳጳሳቱ፣ ለኤጲስቆጶሳቱ፣ ለካህናቱ፣ ለምእመናኑ ሁሉ እግዚአብሔርን የሚያስደስቱበትን ስራ እንዲሰሩ የእግዚአብሔርን ድንቅ ስራ በስራቸው እንዲመሰክሩ ሕይወታቸውን እግዚአብሔር በሚወደው መንገድ ሁሉ እንዲመሩ በሚያስችል ሁኔታ በዛሬው ዕለት የምታነባቸው ቅዱሳት መጻሕፍት እግዚአብሔር የታመሙትን እንደሚፈውስ፣ እግዚአብሔር የወደቁትን እንደሚያነሳ፣ እግዚአብሔር የተፍገመገሙትን እንደሚደግፍ
በብዙ ጭንቅና መከራ ውስጥ ሆነው የኔ ነገር እኮ አለቀልኝ ብለው ተስፋ መቁረጥ ላይ ያሉትን ተስፋ የሚቀጥል የእንደገና አምላክ እንደሆነ ዛሬ ቤተ ክርስቲያን ይህን 4ኛውን ሳምንት መሰረት አድርጋ ከሌሊት ጀምሮ የምትዘምረው በቅዳሴው ጊዜ የምታነባቸው ቅዱሳት መጻሕፍት ስለዚህ ነገር ይናገራል። እግዚአብሔር የታመሙትን እንደሚፈውስ፣ እግዚአብሔር የወደቁትን እንደሚያነሳ፣ እግዚአብሔር ሰው የለኝም ያሉትን ረዳት እንደሚሆናቸው፣ የማዳን አምላክ እንደሆነ የሚመሰክሩ ቅዱሳት መጻሕፍትን ነው ዛሬ ያነበበችው። ስለዚህ የዛሬውን ሳምንት የዛሬቱን እሁድ አንድ መሪ ሐሳብ ሰጥታ ስያሜ ሰጥታ ትጠራዋለች። የመጀመሪያውን የዐቢይ ጾም መግቢያ እንደምታስታውሱት ዘወረደ እምላይሉ የሚለውን የዳዊትን መዝሙር መሰረት አድርጋ ዘወረደ የሚል ስያሜ ሰጥታ ሳምንቱን ሙሉ ከሰማይ የወረደው እርሱ፣ ወደ ሰማይ የወጣው እርሱ፣ ሰው ሆኖ የሰው ስጋ ለብሶ የመጣው እሱ እንደሆነ ስታስተምር ሳምንቱን ቆይታ ቀጣዩን 2ኛውን ሳምንት ደግሞ ቅድስት በሚል ስያሜ ሰይመዋለች። ቅድስት ማለት እግዚአብሔር ከፍጥረታት ሁሉ እግዚአብሔር ከሚታየውም ከማይታየውም ሁሉ የተለየ ቅድስና እንዳለው ያን ቅድስናውን ለሰው ልጅ እንደሰጠ የእሱ ቅድስና የባህሪ ቅድስና እንደሆነ እኛ ደግሞ ራሳችንን ከኃጢአት ስንለይ ቅዱሳን መባል እንደምንችልና እሱ ባደረገልን ማዳንም ቅዱሳን እንደሆን በልዩ አጠራሩ ጠራን ተብሎ እንደተጠቀሰ እንደተነገረው 3ኛውን በአይሁድ ቤተ ጸሎት ወይም ምኩራብ ተገኝቶ ያስተማረውን ትምህርት መሰረት በማድረግ ምኩራብ ብላ ቤተ ክርስቲያን ሰይማ በቤተ መቅደስ ድምፅ ቀንሱ ከኋላ ያላችሁ። በቤተ መቅደስ ላይ ያስተማረውን ትምህርት ሰዎች በቤተ መቅደስ ሲኖሩ ምን መሆን እንዳለባቸው፣ ምን መምሰል እንዳለባቸው፣ ወደ እግዚአብሔር ቤት ሲመላለሱ ስለሚኖራቸው ጠባይ፣ ስለሚኖራቸው ቅዱስ የሆነ ሕይወት፣ ቤቱን እንዴት ማክበር እንዳለባቸው በ3ኛው ሳምንት ያስተማረችውን ወይም ጌታችን ኢየሱስ ክርስቶስ ያስተማረውን ቃል ቤተ ክርስቲያን መሪ አድርጋ ምኩራብ በሚል ስያሜ በቤተ መቅደስ እንዴት መኖር እንዳለብን ተምረናል። የዛሬውን ዕለት ደግሞ የእግዚአብሔርን ማዳን፣ እግዚአብሔር የታመሙትን እንደሚፈውስ፣ ቅድም እንዳልኳችሁ የወደቁትን እንደሚያነሳ፣ ተስፋ የቆረጡትን ተስፋቸውን ቀጥሎ በደስታ እንዲኖሩ የሚያደርግ፣ ያዘኑትን የሚያረጋጋ አምላክ እንደሆነ እያነበበች ቅዱሳት መጻሕፍትን ስሙን ማን ብላ ሰየመችው? የዛሬው ሳምንት ወይም የዛሬው እሁድ ማን ይባላል? ምዕመናን ማን ይባላል? ደብረ ዘይት ነው አይደለም? ንገሩኝ እስኪ ከምዕመናን የዛሬው እሁድ ማን ተብሎ ነው የተሰየመው? በቅዱስ ያሬድ መዝሙር በቤተ ክርስቲያን አጠራር መሰረት የዛሬው እሁድ ማን ተብሎ ተጠራ? የለም? መጻጉዕ በሉ እስኪ መጻጉዕ በሉ። ምን አልኳችሁ? መጻጉዕ ማለት ደዌ የጸናበት ወይም በሽተኛ ሕመምተኛ ማለት ነው። ሕመምተኛ። የዛሬው እሁድ የዛሬው ዕለት በሕመምተኛ ስም ተሰይሟል። መጻጉዕ ሕመምተኛ፣ የታመመ ፈውስን የሚጠባበቅ በሽተኛ፣ በሕመም ውስጥ ብዙ ተስፋ መቁረጥ አለ እና ይህንን መሰረት ባደረገ በዛሬው ዕለት ቤተ ክርስቲያናችን ይህንን እሁድ መጻጉዕ ብላ ጠርተዋለች። ምክንያቱም
ቅድም እንዳልኳችሁ በቅዱስ መጽሐፍ ውስጥ አምላካችን እግዚአብሔር የተለያዩ በሽተኞችን በአዲስ ኪዳን በወንጌላት ውስጥ የተለያየ ደዌ ያለባቸውን በሽተኞችን እንደፈወሰ ከደዌያቸው ገላግሎ በሕይወት እንዲቆሙ ያደረገውን ድንቅ ሥራ ቤተ ክርስቲያን ዛሬ የምትመሰክርበት ቀን ነው። በተለያየ ደዌ ተይዘው የነበሩ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደ ሰው ሁሉ በሥጋ ተገልጦ የዛሬ 2000 ዓመት በመካከለኛው ምስራቅ በእስራኤል ምድር ሲመላለስ በነበረበት ጊዜ ያደረገውን የፈውስ አገልግሎት መሰረት አድርጋ ቤተ ክርስቲያን ዛሬ የዳኑትን እና አዳኙን እግዚአብሔርን አዳኙን ጌታችን መድኃኒታችን ኢየሱስ ክርስቶስን መሰረት አድርጋ የተደረገውን ፈውስ የተደረገውን ማዳን የዳኑትን ሰዎች ከሕመም የተገላገሉትን ሰዎች እግዚአብሔር ያዳነበትን መንገድ ሁሉ እየዘረዘረች የምትተርክበትና እግዚአብሔር አዳኝ እንደሆነ የምትመሰክርበትን ቀን ነው ዛሬ የምናስበው። አዳኝ እንደሆነ መናገር ብቻ ሳይሆን ዛሬም የሚያድን መሆኑንም ጭምር ዛሬም በደዌ የተያዙትን በተለያየ ደዌ ውስጥ ሆነው በጭንቅ ውስጥ ያሉትን የእግዚአብሔርን አዳኝነት አምነው በተስፋ የሚማጸኑትን የሚያድን አምላክ እንደሆነ የምንመሰክርበት ቀን ነው። መቼም መድኃኒትን ተስፋ የማያደርግ የለም። መድኃኒት ሲባል ብዙ አይነት መድኃኒት አለ። የሥጋ መድኃኒት አለ፣ የነፍስ መድኃኒት አለ። መድኃኒት ግዴታ ለበሽተኞች ያስፈልጋል አይደል? አዎ፣ ሕሙማን ይፈቅድዎ ለአቃቤ ሥራይ፣ በሽተኞች ባለመድኃኒትን ይሻሉ ይላል ወንጌል። እየሰማችሁ ነው እናናን? በሽተኞች እስኪበሉ ባለመድኃኒትን ይሻሉ፣ ወይም ሕመምተኞች ባለመድኃኒትን ይፈልጋሉ። ይፈልጋሉ አይፈልጉም? አዎ ይፈልጋሉ። ስለዚህ በሽተኞች መድኃኒትን የሚፈልጉ ከሆነ መድኃኒቱ ለበሽተኞች ውድ ነው ማለት ነው። ክብር ይሰጠዋል። ከደዌ ለሚያድን መድኃኒት ክብር ይሰጠዋል ማለት ነው። ስለዚህ በተለያየ ሁኔታ በብዙ በሽታ በብዙ ደዌ የተጠቁ ሰዎች ከደዌያቸው የሚገላገሉበትን መንገድ መድኃኒት የሆነውን ነገር ሁሉ ይፈልጋሉ። አገር አቋርጠው ይሄዳሉ ከዛ ደዌ ለመገላገል። ባህሩን ቆርጠው ዳገቱን ወጥተው ቁልቁለቱን ወርደው መድኃኒት አለ ከተባለ የማይደረስበት ቦታ እንኳን ቢሆን ዋጋ ተከፍሎ ይህንን መድኃኒት ፈለጋ ይሻሉ፣ ይዞራሉ፣ ይደክማሉ። መድኃኒት አለ ከተባለ የማንደርስበት ቦታ የለም። ስለዚህ ቤተ ክርስቲያን ዛሬ መድኃኒት ሆኖ ብዙ የታመሙ ሰዎችን የፈወሰበትን ታሪክ እያነበበች እየተረጎመች ለምእመናን አዳኝ እርሱ እንደሆነ፣ እርሱ የማያድነው ደዌ፣ እርሱ የማይፈውሰው በሽታ እንደሌለ እየመሰከረች ዛሬ ምእመናንን ታስተምራለች ቤተ ክርስቲያን። ስለዚህ እግዚአብሔር የወደቁትን ያነሳል። ብዙ አይነት ውድቀት ስላለ በደዌ ተመትቶ ከሰው ተለይቶ ብቻውን ሆኖ እያዘነ እየቆዘመ የሚያነሳው አጥቶ ከወደቀበት የሰው ድምፅ የናፈቀው ብዙ አለ። እግዚአብሔር ግን እንደ ሰው አይደለምና ያን ብቸኛውን ይጎበኘዋል። ዳዊት ይህንን ቃል ሲናገር ሐዘንንም የሐዘንን ጥግ አይቷል፣ ደስታንም ያውቃል፣ የደስታን ጥግ ያውቃል፣ መሾምን ያውቃል፣ መሻረንም ያውቃል። ዳዊት
በሕይወቱ ውስጥ ያላየው የማያውቀው ነገር የለም። ጥቂቶቻችን ጥቂት ነገር ነው የምናውቀው። ዳዊት ንጉሥም ነው። ዳዊት ከንጉሥነት ወርዶ ተሽሮ ከሰው ተገሎ ብቻውን ይወዱት የነበሩ ጠልተውት፣ ያከብሩት የነበሩ ሰዎች ንቀውት ውርደትን አይቷል። ክብር ልዕልናንም አይቷል። ሐዘንንም አይቷል። ደስታንም አይቷል። መውደቅንም አይቷል። መነሳትንም አይቷል። እግዚአብሔር ማሳዘንንም በኃጢአት አይቷል። እግዚአብሔርን አሳዝኗል። በንስሐ ተመልሶ ደግሞ እግዚአብሔርን ይቅርታ መጠየቅንም አይቷል። በዚህ ሁሉ የሕይወቱ ውጣ ውረድ ውስጥ የነበረው ዳዊት በመጨረሻው የዕድሜ ጫፍ ላይ እግዚአብሔር የወደቁትን ያነሳን አለ። ሰማችሁ ምእመናን? በመጨረሻው የዕድሜው ጫፍ ላይ ሆኖ አልጋ ላይ ሆኖ ንጉሥ የነበረው ዳዊት ዙፋኑን ከአብራኩ ለተከፈለ ለሰሎሞን ለመስጠት በሱ ፈንታ ልጁን ቀብቶ ለማንገስ የዚህን ዓለም ክብር ለአንዴና ለመጨረሻ ለመሰናበት ጫፍ ላይ ሆኖ በ71 ዓመቱ ላይ እግዚአብሔር ምእመን እግዚአብሔር በኩሉ ቃሉ አለ። እግዚአብሔር በቃሉ ታማኝ ነው አለ። ዳዊት ይህንን ነገር በደንብ በሕይወቱ አይቷል። እየሰማችሁ ነው ምእመናን? ዳዊት በመጨረሻው ላይ እድሜውን ሁሉ ገብቶ አልጋ ላይ ሆኖ ምን አለ? የታዘበውንና የተረዳውን በሕይወቱ ውስጥ ካየው ትልቅ ነገር እግዚአብሔር በቃሉ ታማኝ ነው አለ። እስኪን ቃል በሉት። እግዚአብሔር ምንድን ነው? እግዚአብሔር በቃሉ ቃል አባይ አይደለም። ተናግሮ አያስቀርም። የማያደርገውን አይናገርም። እግዚአብሔር ቃል አባይ አይደለም። በቃሉ ታማኝ ነው። እንደ ሰው ራያታይ አይረግጥም። አንዴ ለተናገረው ነገር እግዚአብሔር ፈጻሚ ነው። ሲናገርም የማይሆን ነገር አይናገርም። የማይፈጸም ነገር አይናገርም። በቃሉ ታማኝ ነው አለ። ሽማግሌ ሲናገር ያምርበታል አይደል? በሕይወቱ አይቷና የሕይወቱን ተሞክሮ ነው የሚናገረው። ዳዊት ሲረዳው አይቷን፣ ተናግሮ እንዳላስቀረበት እግዚአብሔርን አይቶታል። አንድም ነገር ተናግሮ እንዳላስቀረበት፣ ኃጢአት ሲሰራ ደግሞ እግዚአብሔር ተናግሮ እንደቀጣውም ቀጭም ይቅር ባይም እንደሆነ ፈዋሽም እምቢ ላሉት ደግሞ የሚገስጽም እንደሆነ ፍትሐዊም እንደሆነ እግዚአብሔር እውነተኛ ዳኛ እንደሆነ ዳዊት አይቷል። በቃሉ ታማኝ ነው አለ። በዛ ጫፍ ላይ ሆኖ ቅዱሳት መጻሕፍትን አንብቦ በሕይወቱ ውስጥ የነበረውን የእግዚአብሔርን ድንቅ ሥራ አይቶ እግዚአብሔር በቃሉ ታማኝ ነው አለ። ሁላችሁም በሉት እስኪ አለና ቀጠለና ምን አለ? ወጻድቅ በሁሉ ምግባሩ አለ። በስራውም እውነተኛ ነው አለ። ምን አለ? ጻድቅ ነው። ጻድቅ ነው። ብዙ ሰው ቢፈርድ ፍርድ ይጓደልበታል። እግዚአብሔር በፍርዱ ግን እውነተኛ ነው። ሕሊና ራሱ አምኖ ነው የሚፈርደው አለ። የሰው ፍርድ ሰው ነውና ቅንነት ይጎለዋል። እግዚአብሔር ግን በስራው ሁሉ ታማኝ ነው። በስራው ሁሉ እውነተኛ ነው አለ። እውነተኛ ነው አለና ይሰውቆሙ እግዚአብሔር ለእለተንተኑ የተፍገመገሙትን እግዚአብሔር ይደግፋቸዋል አለ። ምን አለ? የተፍገመገሙትን በሉ እስኪ እግዚአብሔር ይደግፋቸዋል። መፍገምገም ምንድን ነው ምእመናን? በሁሉ ነገር ተቸግሮ ላያታይ እየረገጠ ሰማይ ተደፍቶበት ተጨንቆ ዙሪያውን ሐዘን ከቦት በደዌ ተይዞ ጠያቂ አጥቶ
በእንዲህ አይነት ጭንቅ ውስጥ ሆኖ እግዚአብሔር ይደግፋል አለ። እግዚአብሔር ይደግፋል። ሰው የለኝም ብሎ የተጨነቀውን እግዚአብሔር ይገላግለዋል፣ ይደርስለታል፣ የማያውቀውን ደስታ በውስጡ ይሞላለታል፣ ይደግፈዋል አለ። ይህንን ነገር በሕይወት አይቻለሁ አለ ዳዊት። አይቻለሁ። እሱም ብቻ አይደለም፣ የወደቁትን ያነሳን አለ። የወደቁት ሲያነሳ አይቻለሁ። የተናቁትን፣ ሰው የሌላቸውን፣ ሰው እንደ ዕቃ ዞር ብሎ አይቶ ትቷቸው የሚሄደውን እግዚአብሔር ያነሳል። እግዚአብሔር የወደቁትን ያነሳል። ብዙ አይነት ውድቀት አለ በዚህ ምድር ላይ፣ ብዙ አይነት ውድቀት። በየትኛውም መንገድ ሆነው የወደቁትን ሰዎች ብቻ ለቃሉ ታማኝ ከሆኑ እግዚአብሔር ያነሳል። ሰው ያነሳል? አያነሳም። ሰው በሂሳብ ነው የሚያነሳው፣ በስሌት ነው የሚያነሳው። ከማንሳቱ በፊት የሚያገኘውን ውጤት ለክቶ ነው ሰው የሚያነሳው፣ የወደቀ የሚያነሳው ነው። ያ ካልሆነ ሰው የወደቀን አያነሳም። ዳዊት ይህንን ነገር ተናገረ በሕይወቱ መጨረሻ ላይ ሆኖ። ስለዚህ ዛሬ በሕይወታችሁ ውስጥ እግዚአብሔር እንዴት እንዳገዛችሁና እንዴት እንደሚያገዛችሁ የምታዩበት የምናይበት ነው ማለት ነው። ዛሬ እግዚአብሔር ማዳን ከፈጸመላቸው በቅዱስ ወንጌል ከደዌያቸው ከደረሰባቸው መከራ ፈውስ የፈውስ አገልግሎት ከሰጣቸው ቤተ ክርስቲያን የምታስበው በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ያለውን ታነባለች። ወምድረ ዝንቱ ከዚህ ነገር በኋላ ይላል ቅዱስ ዮሐንስ በወንጌሉ ሲነግረን፣ ከዚህ ነገር በኋላ አርገ እግዚእ ኢየሱስ ኢየሩሳሌም ለበዓል። ከዚህ ነገር በኋላ አንድ ነገር ከኋላ ጽፎ ስለደበረ ስለ አንድ በሽተኛ ከነገረን በኋላ ስለ ሁለተኛው በሽተኛ ይነግረናል። አንድ በሽተኛ አባቱ የንጉሥ አገልጋይ የሆነ ከሄሮድስ አገልጋዮች አንዱ የሆነ ገብረ ንጉሥ አብያታዊ ይላል የሆነ አንድ ትልቅ ሰው ነበረ፣ ከሹማምንት ወገን የሆነ የእሱ ልጅ ታሞ በሞት አፋፍ ላይ ይጠበቅ ነበር። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃውን ወደ ጠጅ ወደ ቀየረበት ገሊላ በምትባል አካባቢ ቃና የምትባል መንደር ከኢየሩሳሌም ተመልሶ ቤተ መቅደሱን አጽድቶ ሲመለስ በኢየሩሳሌም ያደረገውን ተአምርና መጀመሪያ በቃና ያደረገውን ተአምር ያን ውሃን ወደ ጠጅ መቀየሩን አየና እየሰገደ ወደ እሱ ቀርቦ ልጄ በጸና ታሟል፣ ውረድና ናና አድንልኝ አለው። እየሰማችሁ ነው? ልጄ ታሟል፣ ብዙ መድኃኒት ፈለግኩ፣ ሊድን አልቻለም፣ በሞትና በሕይወት አፋፍ ውስጥ ነው ያለው፣ ልጄን አድንልኝ፣ ናና አድንልኝ አለው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? እመን፣ እኔ እዛ ቦታ መሄድ አይጠበቅብኝም። የሚጠበቀው ካንተ ማመን ብቻ ነው አለው። በዚህ ጊዜ ያ የንጉሥ ቤተሰብ የሆነ ከሹማምንት ወገን የሆነ ሰው አመነ። ሲያምን ልጁ ባለበት ሆኖ ጌታችን ኢየሱስ ክርስቶስ ያን ሰው ሂድ፣ ልጅህ ድህኖልሃል አለው። ወዲያውኑ ይህን ቃል ተቀብሎ ወደ ቤቱ ሲሄድ አገልጋዮቹ ተጨንቆ እንደነበር ስለሚያውቁ የልጁን ማዳን ሊነግሩት መልእክት ይዘው ሲመጡ ሰውየው ልጅህ ድኖልሃል ተብሎ ጌታችን ኢየሱስ ክርስቶስ ነግሮት ሲሄድ መንገድ ላይ ልጅህ እኮ ዳነ አሉት። ልብ አድርጉ፣ ሂድ ድኖልሃል ነው ያለው። ባለበት ቦታ ሆኖ ነው ድኖልሃል ያለው።
መቼ ዳነ ብሎ ሲጠይቃቸው እንተ ጊዜ ይቤሎ እግዚእ ኢየሱስ ወልድከ ሀይዎ ልጅህ ድኗን ያለበት ሰዓት 7 ሰዓት ነበር። 7 ሰዓት ላይ ነው የዳነው አሉት። ያቺ ሰዓት ጌታ የተናገረባት እንደሆነ ያ የንጉሥ አገልጋይ አስታወሰና እግዚአብሔርን አመሰገነ። ልብ አድርጉ። ይህንን ፈውስ ካደረገ በኋላ ና ልጄን አድንልኝ ተብሎ ተጠይቆ ባለበት ሆኖ ካዳነ በኋላ ከዚህ ነገር በኋላ ጌታችን ኢየሱስ ክርስቶስ በዓል ለማክበር ወደ ኢየሩሳሌም ወጣ። ወደ የት ወጣ? ከገሊላ ወደ ኢየሩሳሌም ወጣ። ኢየሩሳሌም በዓል ነው። በዚህ በዓል አጠገብ ደግሞ 5 እርከን መቀመጫ ያላት በሽተኞች የሚሰበሰቡባት ቤተሳይዳ የምትባል አንዲት የመጠመቂያ ስፍራ ነበረች። ብዙ ሕመምተኞች ብዙሃን ድውያን ይሰክቡ ባቲ እውራን ወሃንካሳን ጽውሳን ወጽውሳን ብዙ በሽተኞች ደዌያቸው ልዩ ልዩ የሆነ ዓይናቸው የታወረ እግራቸው መራመድ የማይችል የሚያነክሱ የሰለለ ሰውነታቸው የደረቀ በተለያየ ደዌ የተመቱ በዚች ቦታ ላይ ፈውስን ለማግኘት ይሰበሰቡ ነበር። በጣም ብዙ በሽተኞች ለበዓል የወጣው የድንግል ማርያም ልጅ በዓል አይሁዳውያን የሚያከብሩት አይሁዳውያን እንዲያከብሯቸው በታዘዙላቸው በ8ቱ በዓላት ውስጥ ማንኛውም አይሁዳዊ እየተገኘ በዓል ያከብር ነበር። በስጋው አይሁዳዊ ስለሆነ የድንግል ማርያም ልጅ ስለሆነ የእስራኤላዊ ወገን ስለሆነ ወደዚህ በዓል ወጣ። ስለዚህ በዕለቱ በበዓሉ ጊዜ ወደ በሽተኞች ወደ ተሰበሰቡበት ስፍራ ገባ። ቅድም እንዳልኳችሁ ብዙ በሽተኞች አሉ በዚህ ቦታ። በጣም ብዙ ተስፋ የቆረጡ የመዳንን ቀን እየተጠባበቁ መዳን ያልቻሉ፣ አንዳንዶቹ ወገን የረሳቸው፣ ብቻ ግን በዚያች የመጠመቂያ ስፍራ በየቀኑ የእግዚአብሔር መልአክ ከሰማይ ይወርድና በየዕለቱ ያን የመጠመቂያውን የተጠራቀመውን ውሃ ሲመታው ይናወጻን። በዚያች ሰዓት ቀድሞ ሰው ይዞት የገባ ሰው ያለው ሰው ይፈወስ ነበር። ምን ያለው ሰው? ምእመናን፣ ምን ያለው ሰው? ምን ያለው ሰው? ሰው ያለው ሰው ይፈወስ ነበር። ሰው የሌለውሳ አይፈወስም። ሰው ከሌለ ሰው የለም ማለት አያችሁ። ቀድሞ ሰው ያለው በቶሎ ይሸከምና ማንም ሳይቀድመው ወደዚያች ውሃ የገባ ይፈወሳል። ስለዚህ ወረፋ ይጠበቅባት ነበረ። ወረፋ የሚይዝ ሰው የሌለው ሰው የለውም። ዝም ብሎ ብቻ ሰዎች ሲድኑ እያየ እያዘነ እየተከዘ እንባውን እያፈሰሰ ይኖራል። ስለዚህ ከነዚህ ሰዎች መካከል ደዌያቸው ከጸና ሰዎች የሰለለ አልጋ ላይ ተጣብቆ የሚኖር ሰው የሌለው ደዌው ከጀመረው ጀምሮ 38 ዓመት የሞላው አንድ ሰው ነበር። ስንት ዓመት? ትንሽ እድሜ ነው አይደል? ብዙ ነው አይደል? በጣም ብዙ። በመከራ በደዌ ሆኖ 38 ዓመት። ምዕመናን አስቡት እስኪ። አዎ በዚህ ጊዜ ያ ሰው የለውም። ሰው የለውም። እላዩ ላይ ልብሱ አልቋን፣ ሰው የለውም። ሰውነቱ ደርቋን፣ ሰው የለውም። የሚጠይቀው የለም፣ ሰው የለውም። ልብ አድርጉ። እግዚአብሔር የወደቁትን ያነሳን፣ የተናቁትን እግዚአብሔር ይጠይቃን።
በየትኛውም ሁኔታ ላይ እንሁን ሰው የሌለን መስሎን ብንጨነቅም እንኳን ሰው የሌላቸውን የሚያነሳ የሌላቸውን ግን የወደቁትን እግዚአብሔር ከወደቁበት ያነሳል። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰውነቱ ወደማይታዘዝለት አንዲት ብቻ እሱን አጣብቃ የያዘች አልጋ ብቻ ያለችውን ሰው ሄደና ቀረብ ብሎ አየው። ቀረብ ብሎ አየው፣ ተመለከተው። ስንት ዓመት ነው ያመመው? ስንት ዓመት ነው ምእመናን? 38 ዓመት። ልትድን ትወዳለህን ብሎ ጠየቀው። ምን አለው? ተፈቅድኑ ትሕየው፣ መዳን ትወዳለህን አለው። ምን የሚል ይመስላችኋል ምእመናን? አይ ዛሬ አልፈልግም ይል ይሆን? አይልም አይደል? አይልም። አዎ አይልም። እንዴት ይላል? ሰው ስለሌለው ነው እኮ እስካሁን ተስፋ ቆርጦ አልጋ ላይ ተጣብቆ የሚኖረው። ለምንድን ነው መዳን ትወዳለህን አለው። እወ አላ ሰብ አልብየ፣ አዎ ወዳለሁ ግን ሰው የለኝም አለ። ምን የለኝም? መቼም ይህንን የማይናገር ሰው አለ እንዴ? እርቦትም ሰው የለኝም፣ ጠምቶትም ሰው የለኝም፣ መከራ ደርሶበትም ሰው የለኝም። በየትኛውም መንገድ መከራ ውስጥ ያለ ሰው ምን ሆነህ ነው ብትሉት ሰው የሌለኝ ሆኖ ነው የሚለው አይደል? የሚያግዝ ሰው የለኝም፣ አይዞህ የሚል አይዞህ ባይ የለኝም፣ የሚረዳ የለኝም። ይሄ በዓለም ላይ ያለ ጩኸት ነው ወገኖች። ሰው የለኝም። ሰው ለሌለው ሰው ሆኖ መገኘት ቀላል አይደለም። ብዙ ጭንቅ ውስጥ ያሉ ሰዎችን የሚያስጮኻቸው ሰው የለኝም የሚል ቃል ነው። ሰው እያለ ሰው የሌላቸው ብዙ ናቸው። በሥጋ የተወለዱ ወንድሞች አክስት አጎት እኮ ይኖራል፣ ግን ካረዳ ሰው ሊሆን አይችልም አይደል? ሰው የለኝም። በብዙ እህትና ወንድም መካከል ላይ ሆኖ ሰው የሌለው አለ? የለም። ሰው የሌለው እኮ አለ። እህት አለችው፣ ወንድም አለው፣ አክስት አጎት እያለው ሰው የሌለው ሰው የለም። ሰው ያጣ ግን በሰው መካከል ነው። በመከራ ውስጥ ሆኖ ማንም የሚጠይቀው ያጣ ግን በሞተ ጊዜ ነጠላ የሚዘቀዝቅ፣ በሞቱ ጊዜ የሚሰበሰብ፣ በችግሩ ጊዜ ግን ዞር ብሎ የማያይ እንዲህ አይነት ሰው የለም። ምን ይሰራ? በሞት ጊዜማ ወገኖች ሁለት ሰው ሶስት ሰው ያዳፍን የለ? ለሰው ሰው የሚያስፈልገው በሞቱ ጊዜ ነው እንዴ? አይደለም፣ በጭንቁ ጊዜ ነው። ሰው የለኝም አለያ ሰው። እስኪ ሁላችሁም ይው ሰው የለኝም ብላችሁ አታውቁም? እማር ነበር ሰው የለኝም የሚያስተምር፣ ልሰራ ነበር የምሰራበትም ቦታ ወይም ለስራ ቦታ የሚያስገባ ሰው የለኝም። ሰው የለኝም። ያ ሰው መዳን ትወዳለህን ሲለው አዎ ግን ሰው የለኝም አለ። ምክንያቱም ተሸክሞ ወስዶ ወደ ጸበሉ ቦታ የሚያስገባ ሰው የለኝም። ሌላ አይነት መድኃኒት እንዳለ አላወቀም። ይሄ ሰው በሌላ መንገድ መዳን እንዳለ አላወቀም። ወገኖቼ ሰው የለኝም አትበሉ። እግዚአብሔር በሌላ መንገድ የሚያዘጋጅላችሁ የራሱ የሚያግዝ አጋዥ የሆነ መንገድ አለው። ማመን ነው። እግዚአብሔር አባት ለሌለው አባት፣ እግዚአብሔር ወንድም ለሌለው ወንድም፣ እግዚአብሔር እናት ለሌለው እናት እንደሚሆን ማመን ነው። ስለዚህ ያ ሰው ሌላ አይነት የመዳን መንገድ እንዳለ አላወቀም። የሚጠብቀው አንድ የመዳን መንገድ ነው። እሱም ጸበሉን የእግዚአብሔር መልአክ ሲመታው ተሸክሞ የሚያስገባው፣ ከዛ ውጭ ሌላ አይነት ከደዌው የሚድንበት መንገድ እንዳለ በፍጹም
አላወቀም፣ አላየም ባይኖቹ። በዚህ ጊዜ ምን የሚለው ይመስላችኋል ምእመናን? በል ተነስ፣ አልጋህን ተሸከምና ሂድ፣ ድነሃል። ምን አለው? አልጋህን ተሸከምና ሂድ፣ ተነስ፣ ተንስ ጹር አራተከ ወህየው፣ ተነስ አልጋህን ተሸክመ ሂድ ዳን አለው። 38 ዓመት አልጋ ላይ ተጣብቆ የነበረ ሰው፣ መንቀሳቀስ የማይችል የሰለለ ሰውነቱ የማይታዘዝለት ሰውነቱ የደረቀበት ያ ሰው ብድግ አለ። ደስ አይልም? ብድግ አለ፣ አፈፍ ብሎ ተነሳ። ዕለቱ እሑድ ነበረ። ዕለቱ ቀዳሚት ነበር። አይሁድ እግዚአብሔርን የሚያከብሩበት ሰንበት ብለው የሚያከብሯት ቀዳሚት ነበረች። ብድግ አለ። መነሳቱ ብቻ ነው እንዴ? ተሸክመው የኖረችውን አልጋ ምንም ሳይንገዳገድ ተሸከማትና ከታመሙት ሰዎች መካከል ላይ ተነስቶ ወጥቶ አልጋውን ተሸክሞ ሄደ። እልል አታውቁም አይደል? እልል የለም። ይሄ መዳን የአንድ ሰው መዳን ብቻ አይደለም ምእመናን። ለሚታመኑ እግዚአብሔር እንዲህም ያድናል እያለ ነው የእግዚአብሔር ቃል። ብድግ አለ። እንዴት ይቻላል? እህል ሳይቀምስ የሰለለ አልጋ ላይ ተጣብቆ የኖረ ሰው ተነስ አልጋህን ተሸክመ ሂድ ዳን ሲለው ብድግ አለና አልጋይቱን ተሸክሞ በደስታ መንገዱን አቋርጦ ሲሄድ ሰዎች አገኙት። ደነቃቸው፣ ገረማቸው። ምንድነው የተደረገው ነገር? ምን እየተካሄደ ነው? ምን እየሆነ ነው? ይሄ ሰው እኮ 38 ዓመት ተጣብቆ ነበር። አሁን ጤናው ተመልሷል፣ አልጋም ተሸክሟል። ማን ነው ይሄን ያደረገ? ማን ነው ይሄን ያደረገ ብለው መመርመር ጀመሩ። ይደንቃል ነገሩ። ግን አንዳንድ የእግዚአብሔርን ሥራ በበጎ መተርጎም የማይችሉ ሰይጣን ለራሱ አሰራር ያዘጋጃቸው በጎውን ሁልጊዜ በመጥፎ የሚተረጉሙ ሰዎች ግን እኮ ዛሬ ሰንበት ነው፣ እንዴት አልጋውን ይሸከማል አሉ። ምን አሉ ምእመናን? ሰንበት ነው ዛሬ፣ ባል ነው፣ እንዴት አልጋውን ይሸከማል? እንዴት? ማን ነው አልጋ እንዲሸከም ያዘዘው? ይሄ ሰው ሰንበትን የሚሽር ነው አሉ። ማን ያዘዘው? ምእመናን ማን ያዘዘው? የድንግል ማርያም ልጅ ኢየሱስ ክርስቶስ። ምን ብሎ? አልጋህን ተሸከምና ሂድ ዳን ያለው እሱ ነው። ሰንበትን ሻረ። ሰው ማዳን ሰንበት መሻር ነው እንዴ? ነው እንዴ? ግን ሰዎቹ ሰንበትን ሻረ ብለው ከሰሱ። ልክ ናቸው አይደሉም? እንዲህ አይነት የተጣመመ ሐሳብ ያላቸው በጎውን ሁልጊዜ በመጥፎ የሚተረጉሙ ዛሬ ያሉ የሉም? ሞልተዋል አይደል? በጎ ነገር የማይቀናቸው፣ የሰው ደስታ የማያስደስታቸው፣ ሰው ከጭንቁ ከመከራው መገላገሉ ለነሱ የሚያስከፋቸው ዛሬም አሉ። የዚህ ሰውዬ መዳን ያስደስት ነበር አይደል? አደነቁና ጥቂት ጊዜ ይገርማል። እንዴት ሊድን ቻለ? እንደው እንዴት ሰው አገኘ? ሰው እኮ አልነበረውም። እሱም እንደተናገረው ሰው እኮ አልነበረውም፣ እንዴት ሰው አገኘ ብለው ካደነቁ በኋላ ግን እኮ ዛሬ ሰንበት ነው፣ እንዴት አልጋውን ይሸከማል አሉ። ሰው ማለት ይሄ ነው ወገኖቼ። አንዱ በመከራ ይማቅቃል፣ የዚያን መዳን ደግሞ የማይወድ ክፉ ሐሳብ ያለው ሰው አለ። አንዱ እያለቀሰ አንዱ የሚስቅ አለ አይደል? አዎ
አንዱ እየተራበ አንዱ ከመጠን በላይ እየጠገበ የተራቡ እንዳሉ የማያስብ አለ። ካለው ነገር ማካፈልን እንኳን ቢቀር የሌላቸውን ያችን ያላቸውን እንኳን የሚዘርፍ አለ አይደል? የማይራራ ያችኑ የልጆቹን ጉሮሮ ዘግቶ ርኅራኄ የሌለው ጨካኝ ዘራፊ አለ አይደለ? አለ። የሐዘን ድባብ ዙሪያቸውን ከቧቸው በቤተሰብ መለየት በብዙ ጉስቁልናና ድካም ውስጥ ሆነው ጭንቅ ውስጥ ነው መከራ ከቧቸው ሐዘን ተደፍቶባቸው ያሉ ሰዎች እነዛው ላይ መልሶ ሐዘን የሚጨምር የለም። ሐዘን የማይገባው አለ። እግዚአብሔር እንደሚራራላቸው የማያውቅ ሐዘን የዚህ ዓለም ደስታና ሐዘን ተለዋዋጭ እንደሆነ የማይረዳ ነገ ዛሬ ያለኝ ያለውን ደስታ እንደሚነጠቅ የማያውቅ የለም። ዛሬ ያለኝ ያለው ደስታ ነገ እንደሌለ እንደሚለየው የሚያውቅ ከወጣ ወጥቶ ነው ወገኖች። አለኝ የምንለው ነገር ሁሉ ዛሬ ሲኖረን ሰዎች የደስታችን ተካፋይ እንዲሆኑ ካላደረግናቸው፣ ባለን ነገር ካላገዝን፣ ያለንን ነገር የሰጠን እግዚአብሔር እንደሆነ ካላመን ነገ ከመቅጽበት ባላወቅነው መንገድ በሰዎች ላይ የምናየው ሐዘንና በሰዎች ላይ የምናየው የወደቀባቸው መከራ በእኛ የማይሆንበት መንገድ የለም። ወንድም ሲታማ ለእኔ ብለህ ስማ ይባላል አይደል? ወንድም ላይ የደረሰው መከራ አንተ ጋር የማይደርስበት መንገድ የለም። ሰው ስለሆነ ነው የደረሰበት አይደል? ሰው ነህና ይደርስብሃል። ስለዚህ የብዙዎችን ሐዘናቸውን ሐዘን ማድረግ፣ መከራቸውን መከራ ማድረግ፣ ሰው የለኝም ብለው እንዳይቆዝሙ ሰው ሆኖ በሐዘናቸው ጊዜ መገኘት፣ ይህን ነው ቤተ ክርስቲያን የምታስተምረው። ሰው የለኝም ብለው የሚቆዝሙትን ሰው ሆነ ተገኝላቸው። ሁልጊዜ ከአንደበትህ በጎ ነገር ይውጣ። ስለ መከራ ውስጥ ስላሉት ሰዎች አይዞህ፣ እግዚአብሔር እኮ ያሳልፋን ይህን ክፉ ቀን። እግዚአብሔር እኮ ይህን ዛሬ የደረሰብህን ሐዘን የደረሰብሽን እኮ ሐዘን እግዚአብሔር ይሰብራል፣ ያረጋጋል። እግዚአብሔር ሲያረጋጋ ሰው እንደሚያረጋጋው አይደለም። በሰው የማይቻል ሐዘን እግዚአብሔር አስችሎ አይታችሁ አታውቁም? እመናን አይታችሁ አታውቁም? በሰው የማይቻል ሐዘን፣ በሰው የማይቻል ይቻላል ተብሎ የማይታሰብ ሐዘን እግዚአብሔር ግን ሲያጽናና፣ እግዚአብሔር ሲያስረሳ፣ እግዚአብሔር ሲያረጋጋ አላያችሁም? አዎ እግዚአብሔር ያዘኑትን ያረጋጋል፣ ያጽናናል። እግዚአብሔር የወደቁትን ያነሳል። ይህን ሰው 38 ዓመት ሙሉ በተስፋ እንዲጠብቅ አደረገው። አድነኝ ብሎ ግን አልጠየቀውም እኮ። ያ ሰው በኃጢአት ምክንያት ነው ያ ደዌ የደረሰበት። ግን የውስጥ ጩኸቱ እግዚአብሔር ጋር ደርሷል። የእያንዳንዳችን ሐዘን በፊቱ አይዘነጋም፣ መከራችን አይረሳም። ምን እንደደረሰብን ያውቃን እግዚአብሔር። ከብዙዎቹ በሽተኞች የእሱ በደዌው እንደቆየ ስለሚያውቅ ጠጋ ብሎ መዳን ትወዳለህን አለና ከጠየቀው በኋላ ምላሹን ሰምቶ አልጋህን ተሸክመህ ሂድ አለው። አዳነው። በምን አይነት ሁኔታ ምንሆን መከራችን እግዚአብሔር ያያል ይለናል። ዛሬ ወደ እግዚአብሔር የምናቀርባቸው ብዙ ጥያቄዎች ይኖሩናል ወገኖች። ዛሬ ብዙ እግዚአብሔር እንዲፈታልን የምንፈልጋቸው ብዙ ችግሮች ይኖራሉ። እግዚአብሔር ለችግር መፍትሄ ይሰጣል።
ከኛ የሚጠበቀው እግዚአብሔር እንደሚችልና እግዚአብሔር ያን ነገር ማስወገድ እንደሚችል ማመን ነው፣ መበርታት ነው፣ መጠንከር ነው። በእግዚአብሔር ፊት መበርታት ነው። ያኔ እግዚአብሔር አንተ ሁሉን ትችላለህ፣ የሚሳን ነገር የለም ስለሆነብን ነገርና እየሆነብን ስላለው ነገር ሁሉ ይቻልሃል። እግዚአብሔር ሆይ ይህንን ታሪክ ቀይር፣ እግዚአብሔር ሆይ ይህንን መጥፎ ነገር ለውጥልን፣ ሐዘናችንን በደስታ ቀይር ብለን እንድንጸልይ ነው ዛሬ የሚያስተምረን ማለት ነው። መተሳሰብ እንድንችል፣ አንዱ ያንዱን ሐዘን አንዱ ያንዱን መከራ መሸከም እንዲችል፣ መረዳዳት እንድንችል፣ መገፋፋት ሳይሆን መረዳዳት እንድንችል ቤተ ክርስቲያን ዛሬ የማዳን አምላክ የሚያድንበትን መንገድ እና ከኛ ምን እንደሚጠበቅ ቤተ ክርስቲያን ዛሬ ታስተምረናለች ማለት ነው። ዛሬ ስለ ፈውስ ሲነገር ብዙ የታመሙ ከደዌያቸው መገላገል ያልቻሉ በየጸበሉ እየዞሩ መከራ የሚያዩ ብዙ አሉ። በአንዳንዶቹ ደዌ የሚዘገይባቸው፣ አንዳንዶቹ ደግሞ ቶሎ የሚድኑ አሉ። ይሄ እግዚአብሔር የማዳን ስራ ነው። ግን እግዚአብሔር ማዳን ይችላል። ተስፋ አትቁረጡ ነው የዛሬው መልእክት፣ የቤተ ክርስቲያኗ መልእክት። ነገር ግን የሥጋን ደዌ ለመገላገል ሲሉ ደግሞ የነፍስ ደዌ የሚያመጡ ግን አሉ። እየሰማችሁ ነው ምእመናን? በሥጋ ለመዳን ሲፈልጉ ሌላ የነፍስ ደዌ የሚጨምሩ ግን አሉ። በሥጋዬ ታመምኩ ብለሽ፣ በሥጋዬ ታመምኩ ብለህ ከሥጋ ለመዳን ጠንቋይ ቤት መንበርከክ ምን ላይ ምን መጨመር ነው? ከጨለማ ላይ የገደል ማሚቶ ይባላል። ችግሩ ይሄ ነው። ሰይጣንን ሰይጣን አያወጣው። ምእመናን አደራ፣ በደረሰባችሁ ሕመም ምክንያት ለመፈወስ መድኃኒቱ አንድ እግዚአብሔር ነው። መድኃኒቱ አንድ እግዚአብሔር ነው። ከዛ ውጭ ያለው ሰውን ሰው አሟርቶ ሊያድነው አይችልም። ምእመናን፣ ብዙ አጭበርባሪዎች፣ ብዙ ቀላጆች በብዙ መንገድ እያሟረቱ የሚያድኑ የሚመስሉ አሉ። ሰው በተጨነቀ ጊዜ ለጭንቀቱ መፍትሄ ከመስጠት ይልቅ የሚያባብሱ፣ አንድ ያለውን እግዚአብሔርን እንኳን የሚያሳጡ ብዙ ናቸው። መቼም የምድር እግዚአብሔር የተባሉ ብዙ የምታውቋቸው ጠንቋዮች ቡና እያስከደሙ፣ ዳቦ እያስጋገሩ፣ ፈንዲሻ እያስቆሉ፣ አረቂውንና ጫቱን እያስቀቀሉ፣ ብዙ ሰይጣንን እየጠሩ እያስጎሩ የሚያድኑ የሚመስሉ ብዙ በሽታ የጨመሩ ሰዎች ራሳቸው የማይታመሙ የማይሞቱ አሉ ምእመናን። የትኛውም ጠንቋይ ሰው እንዲያድነው ይጠይቀዋል፣ እሱ ግን ይታመማል። ለምን? እሱ ራሱ የሰይጣን መጫወቻ ሆኖ እሱ ራሱ ወጥቶ ሰርቶ መኖር የማይችል እንዴት ለእናንተ ጤናን ያሰጣል? ከእንዲህ አይነት ነገር የእግዚአብሔርን ክብር ለአንድ ጎስቋላ በሰይጣን እጅ ለተያዘ ሰው አትስጡ። ከዚህ የበለጠ በምድር ላይ ኃጢአት የለም። አትስጡ። ማዳን የማን ነው? የማን ስልጣን ነው? የእግዚአብሔር ብቻ ነው።
ከደዌ ሥጋ ለመገላገል ደዌ ነፍስ መጨመር። ሌላው በአጥማቂነት ስም በብዙ ነገር የተሰማሩ ብዙ አሉ። በብዙ ሁኔታ የቅዱሳንን ስም ሳይቀር እየጠሩ የሚያጭበረብሩ አሉ። ተጠንቀቁ ምእመናን። ዛሬ አይደለም የቅዱሳኑን ስም ጠርቶ ኢየሱስ ብሎ እየጠራ የሚያጭበረብር ብዙ አጭበርባሪ አለ አይደል? በስሙ ራሱ አርሴምዬ እያለ የሚያጭበረብር አጭበርባሪ ሞልቷል። እሱ ብቻ አይደለም፣ ኢየሱስ እያለ የሚያጭበረብር ብዙ አጭበርባሪ አለ። ስሙን መጥራቱ አይደለም ወገኖቼ፣ ፍሬው ነው። ወእምፍሬሆሙ ተአምርዎሙ፣ ከፍሬው ነው መገመት። የሚታወቁት ከፍሬያቸው ነው። ስንት ነገር አለ። እንትና ቦታ ጸበል ደርሶ የመጣ ቡና የጠጣ ምንድነው ይባለው? ምን አያደርግ አዲስ ትርምተኛ ይሆንና ቤተሰብ መጥቶ ምን ይላል? ይረብሻል። ከቤተ ክርስቲያናችን አስተምህሮ ውጭ የሆነ ነገር ቡና ኃጢአት አይደለም። ችግሩ አጠቃቀም ላይ ነው። ምእመናን አጠቃቀም ላይ ነው። እግዚአብሔር በስነ ፍጥረት ላይ ፈጥሮ ለሰው ልጅ እንዲሆኑ ከሰጣቸው እጽዋት አንደኛው ዝርያ ነው። ለሥጋ የማይጠቅሙ መርዛማ የሆኑ የሚጎዱ ሱስ የሚያመጡ አሉ። ከሱ በጥንቃቄ መጠንቀቅ ነው። የማይጠቅሙ መርዛማዎች የምንከለከላቸው አሉ። የሚጠቅሙ ደግሞ የምንጠቀማቸው አሉ። ከሰማይ በታች የሆነው ነገር ግን ለሰው ክብር የተሰጠ ነው። ከሥጋችን ደዌና ጤና አንጻር የሚፈቀዱም የማይፈቀዱም አሉ። ቡና በነፍስ ያለውን ክብር ግን የሚያሳጣ አይደለም። ትልቁ ነገር ከዚህ ጋር የምንጠነቀቀው የትኛውም ነገር በእግዚአብሔር ክብር እናድርገው። በእግዚአብሔር ክብር ዳቦ ጋግሮ ፈንዲሻ ቆልቶ ሰይጣን ይመለካን አይመለክም? ይመለካን አይመለክም? እመና ይመለካን። ዳቦም ቢሆን ለሰይጣን ግብር ከሆነ ያስጠይቃል። ቡናውን በተመሳሳይ ሌላውን በተመሳሳይ የእግዚአብሔር ክብር ካልቀደመ በሰይጣን ስም የሚደረግ እንጀራም ቢሆን በሰይጣን ስም ከሆነ ኃጢአት ይሆናል ማለት ነው። ስለዚህ በደረሰብን ደዌ ምክንያት የምንረግጣቸው ስፍራዎች መድኃኒት ለማግኘት የምንዞርባቸው ሁሉ በጥንቃቄ ይሁን። የነፍስ ደዌ እንዳያመጣ። ይህ ሰውዬ ይህ ችግር የገጠመው ኃጢአት ሰርቶ ነው። ይህ 38 ዓመት ጌታችን ኢየሱስ ክርስቶስ መጨረሻ ላይ ምን አለው? ኡቅ ይተአብስ ዳግመ ከመእይር ከብከ፣ እንዲህ አይነት መከራ እንዳይገጥምህ ሁለተኛ አትበድል። ሰማችሁ? እንዲህ አይነት ችግር እንዳይገጥምህ ሁለተኛ አትበድል አለው። አትበድል አለው። ያ ሰው የተባለውን ሰምቶ ራሱን ጠበቀ ወይ? ሌላ ነገር ነው። አልቻለም። ያን የመከራ ዘመን ረሳ። ያዳነውን እግዚአብሔር ረስቶ በደለ። የሰው ልጅ ውለታ ቢስ ነው አይደል? ውለታ ቢስ ነው፣ በደለ። የተደረገላችሁን ነገር ሁሉ አትርሱ። እግዚአብሔር ያደረገላችሁን አትርሱ። ሰው ያደረገላችሁንም ቢሆን አትርሱ። ውለታ ቢስ አትሁኑ ወገኖች። በዚህ መንገድ ከሆናችሁ ሰዎች እርሷችሁ፣ እግዚአብሔር ግን አይረሳም። ሰዎች ይጣሏችሁ፣ እግዚአብሔር ግን አይጥልም። እግዚአብሔር የወደቁትን ያነሳል ያለን ዳዊት ለዚህ ነው። ለዚህ ይህንን ጾማችንን በዚህ መንገድ ዛሬ 4ኛ ሳምንት አድርገናል። ቀጣዩ ደግሞ እኩል ጾም የምንለው በአባባል ደብረ ዘይት የምንለው ነገረ ምጽአቱን ክርስቶስ ወደዚህ ዓለም የሚመጣበትን ታሪክ መጽሐፍ ቅዱስ የክርስቶስ አመጣጥ ምን ይመስላል የሚለውን ነገር ክርስቶስ ከመምጣቱ በፊት ሰዎች ተዘጋጅተው እንዲኖሩ የእግዚአብሔርን ማዳን
እየተጠባበቁ ተዘጋጅተው እንዲኖሩ ቤተ ክርስቲያን የምታስተምርበት ደግሞ ቀጣዩ ሳምንት ይሆናል ማለት ነው። ስለዚህ እንግዳ ሆኖ ወደዚህ ምድር መድኃኒታችን ኢየሱስ ክርስቶስ የሚመጣበት ጊዜ እንዳለ ሁላችንም ወደ ሰማይ እግዚአብሔር ወዳዘጋጀልን ወደ አንድ ክብር እንደምንጓዝ ታላቅ የደስታ ስፍራ ለሚወዳቸው እንዳዘጋጀ የሚነገርበት ቀን ነው። ስለዚህ እግዚአብሔር የወደቁትን ያነሳል። እግዚአብሔር የተረሱትን፣ ሰው የረሳቸውን፣ ሰው የሌላቸውን፣ የተፍገመገሙትን ይደግፋል። እንዲደግፈን እኛ ደጋፊ መሆን፣ እንዲያነሳን የወደቁትን እኛም ማንሳት፣ በሐዘን ጊዜ እንዲያረጋጋን ያዘኑትን እኛም ማረጋጋት፣ ከክፉ ስራችን ሁሉ ተመልሰን ንስሐ መግባት እንድንችል ዛሬ ቤተ ክርስቲያን በዚህ መንገድ ታስተምረናለች። ምእመናን፣ ይሄ አስቸጋሪና ይሄ ክፉ ዘመን የሚታለፈው በመተዛዘን ነው። ይሄን ክፉ ዘመን የምንሻገረው እርስ በርሳችን መደጋገፍ ስንችል ነው። መጠላለፍ አይደለም ያሻግረን። መጠላለፍ አይደለም፣ መገፋፋት አይደለም፣ አንዱ በአንዱ ላይ ዋሽቶ ስም በማውጣት አይደለም። ይህን ክፉ ዘመን የምናልፈው እርስ በርሳችን መተሳሰብ ስንችል ነው። እግዚአብሔር ከወደቅንበት የሚያነሳን፣ እግዚአብሔር ከገጠመን ችግር መፍትሄ የሚሰጠን የመጀመሪያው ነገር እኛ መተሳሰብ ስንችል ነው። ጎረቤት ለጎረቤቱ ይተሳሰብ። ዛሬ እህቴ ምን በልታ አድራ ይሆን ብሎ ያስብላት። ዛሬ ምን ቀምሶ ይሆን? የሚበላ እኮ የላቸውም። ዛሬ ከሪትን እኮ አሟታን፣ ምግብ እኮ ያስፈልጋታን፣ የላትም እኮ ብላችሁ ባሰባችሁ ጊዜ እግዚአብሔር ለእናንተ ደግሞ ያስባል። እግዚአብሔር የሚወደው ይሄን ነው። ምእመናን፣ ባለው ነገር ማሰብ። ዛሬ ባለሽ ነገር ለእግዚአብሔር ታማኝ ሁንለት፣ ለነገው እግዚአብሔር ያስብልሻል። ዛሬ ባላችሁ ነገር ለሌላቸው ሰዎች አስቡላቸው። ስለእናንተ ደግሞ እግዚአብሔር የበለጠ ያስባል። ስለዚህ የእግዚአብሔር ማዳን የሚታሰበው በእንዲህ አይነት በጎነት ነው ማለት ነው። የወደቁትን የሚያነሳው እኛ የወደቅን ስናነሳ ነው። የተገፉትን እግዚአብሔር የሚበቀልላቸው እኛ ደግሞ የተገፉትን በምንችለው ማጽናናት ስንችል ነው። ነገ ብድራት እየሰጠነው ነው ለእግዚአብሔር። ጥሩ ባደረግነ ቁጥር ለእኛ ነገ ደግሞ የሚደግፉን ሰዎች እንዲያዘጋጅልን ነው። እየሰማችሁ ነው? አዎ፣ ለእግዚአብሔር ብድር ስጠው ይመልስልሃል ተብሏል። ይመልሳል። የትኛውንም በጎ ነገር አድርግ፣ እግዚአብሔር በሌላ ጊዜ ለአንተ ይመልሰዋል ወይም ለአንቺ ይመልሰዋል። ሰው የዘራውን ምን ይላል? ምእመናን? ያጭዳል። የዘራውን ያጭዳል። የዘራውን የደከመበትን ውጤት ያገኛል። ክፉም ይሁን በጎ። ክፉ የዘራ ክፉ፣ በጎ ነገርን የዘራ በጎ ነገር ያገኛል። ስለዚህ እግዚአብሔር በወደክ ጊዜ ያነሳሃል፣ ባዘንክ ጊዜ ያጽናናሃል፣ በተፍገመገምክ ጊዜ ይደግፈሃል። አንተም የተፍገመገሙትን ደግፍ፣ የወደቁትን አንሳ፣ ያዘኑትን በምትችለው አጽናና፣ የተራቡትን ካለህ ነገር አካፍል። እግዚአብሔር ያን ያንተንም ያስበሃል ነው ቤተ ክርስቲያን ዛሬ የምትለው። ሰምታችኋል? አዎ፣ እግዚአብሔር የወደቁትን ያነሳን። ግን የሚያነሳው እሱን በችሎታው ለተገፉት፣ የእሱን ድጋፍ ለሚፈልጉት ማድረግ ሲችል ነው። ሲታመም ፈውስን ይፈልጋል። ለታመሙትን እሱ መጠየቅ ሲችል ነው። በህመም ላይ ያሉትን ጠይቃቸው። አንተ በታመምህ ጊዜ እግዚአብሔር ጠያቂ ይሆናል፣ የሚጠይቅ ያዘጋጅልሃል። ስለዚህ ዛሬ በሽተኞችን የሚፈውስ እግዚአብሔር የሚታሰብበት፣ የታመሙትን በበጎ ጎን የሚደግፉ ሰዎች ደግሞ በጎ ስራቸው የሚታሰቡበት፣ የታመሙት የተፈወሱበትን የሚታመሙ ቤተ ክርስቲያን ዛሬ
መልእክት መንገድ የምታሳይበት ቀን ነው ማለት ነው። ብትታመሙ እንዲህ ትድናላችሁ፣ የታመሙትን ደግሞ እናንተ እንዲህ ጠይቁ። አዳኙ እግዚአብሔር ነው። እግዚአብሔር ያድናል። እግዚአብሔር ሊያድን ደግሞ እኛም ደግሞ በችሎታችን የታመሙት እንድንጠይቅ፣ የተጨነቁትን ሁሉ እንድንደርስላቸው ቤተ ክርስቲያን ጥቅልል ያለ ዛሬ ለምእመናኑ ሁሉ የምትሰጠው መመሪያ፣ የእግዚአብሔርን ማዳን የምትገልጥበት፣ ሰዎች መተሳሰብ እንዳለባቸው ዛሬ መልእክት የምታስተላልፍበት ቀን ምን ተብሎ ይጠራን አልኳችሁ? የዛሬው ቀን ማን ይባላል? የዛሬው ሳምንት ከዛሬ ጀምሮ እስከ እሑድ ያለው መጻጉዕ በሉ እስኪ። ዛሬ የዛሬው ቀን ማን ይባላል ስትባሉ መጻጉዕ ተባል። መጻጉዕ ማለት ሕመምተኛ፣ በሽተኛ፣ የታመመ እንደማለት ነው። ይሄ ነው የሚታሰበው። ስለዚህ እግዚአብሔር ይህንን ማዳኑን የፈጸመበትን ቤተ ክርስቲያን ዛሬ በቅዱሳት መጻሕፍት ስታነብ፣ ስተረጉም፣ በቅዳሴውም በመዝሙሩም ስታስተላልፍ አድራለችና ማዳነ የባሕርዩ የሆነ አምላካችን እሱ ከሚያውቀው እኛ ከማናውቀው ከነፍስም ከሥጋም ደዌ ይፈውሰን፣ ይቆየን። ወስብሐት ለእግዚአብሔር።